ሌላ ነገር ውስጥ እንዳልገባ ብዬ ነው። ስለዚህ አብሬ ከነሱ ጋር አንተ አብረህ ተበልተሃል። ኤኒዌይስ እኔ መርጬ ነው የምሰራው። ፕላስ አቅም ያለው ሰው ነው የሚያሰራው። አቅም ያለውም ቢሆን ደግሞ ትክክለኛ ነገር ካልሆነ ነው አንሰራም። ፊንቴክን ነው ለምን ነው አላልከው? ፊንቴክን ለምን ነው እለዋለሁ። ያንን የመሳሰለ ነገር አቀረበ። ትክክለኛ መሆንም አቅም ትክክለኛ መሆኑን አሳየ። ስለዚህ ይሄንን ማስታወቂያውን ለማሰራት አንተን ለማሳመን ያክል እንጂ ለደንበኞቹ ግን የተቀበለው ደንበኞቹ በኋላ ነው እንትን ያሉት እኮ አሁን የደንበኞቹን ጉዳይ እኮ አሁን ይሄ እዚህ ላይ ነው ስተታቸው። አሁን ገባህ? ነገሮች ሲፈጠሩ ወደ ኋላ ለምን እንደ ነብይና እንደ ምናምን ነገር ሰማያዊ ፈረስ ሰርተህ ተንበይ አሳይተህ ስለዚህ ነብይ ሆነ የዚህን ድርጅት የነገ እንትን አስበህ ትንቢቱ ቢቀር ካፒታልና አቅሙን የተመሰረተበትን የስካውን ታሪኩን ማየት ካንተ ይጠበቃል። የካምፓኒውን እንግዲህ እንትን ነግሮናል። ሰውየው የነገረን ነገር አሳማኝ ነው። ለኛ አይደለም እኮ ለሚኒስትሮች እኮ አሳምኗቸው መጥተዋል። ለሚኒስትር ዴታዎች በሚኒስትር በኩል ከመጣ ምንም ነገር ታምናለህ ማለት ነው። ሚኒስትር ዴታዎቹ መጥተዋል እኮ እነሱ መንግስት ናቸው። ፈቃድ የሚሰጡት እነሱ ናቸው። እነሱ ፈቃድ ከሰጡት እኛ ደግሞ እዛ ቦታ ላይ ለመገኘት ብዙም እንትን አይደለም ነው። ዞሮ ግን እንትናቸው ጥሩ ስላለ ከልካችን በላይ እየሄድን ብዙ ነገር እየለፋን ነው አሁን ያለ ነው። እውነት ለመናገር በማይመለከተን ነገር ግን ህዝብ ደግሞ አለ እዚህ ጋር። ካምፓኒ ቢሆን የራሱ ጉዳይ ግን ህዝብ አለ። አንድ ደግሞ ካምፓኒው ማለት የገጠመው ችግር ካለ ካምፓኒው ኑና ተነጋገሩ ያለውን ነገር ምንድነው ምናምን ዴይ ኤንድ ናይት የምሬን ነው ማለት አምባሳደሮቹ ጠቅላላ ዋትስአፕ ግሩፕ አለን ምናምን የኛ እነ ሰለሞን እነ ይገረም እነ ምናምን ያሉት እዛ ውስጥ ያሉት መንሱርን ምን ነው አለፍከው? አንተ አልከው ድጋሚ በሚዲያ ላይ በምን መንገድ ተፈጥሮ ያስከፋኋችሁ የተበላችሁ ካላችሁ እኔ ያለሁላችሁ ምትለው ካለ አይ እኔ ያለሁላችሁ ልላችሁ አልችልም። ምክንያቱም አቅሜን ማወቅ አለብኝ። እነሱ የሰበሰቡትን ገንዘብ እኔ ያለሁላችሁ ብዬ ላደርግ አልችልም። እኔ ከናንተው ጋር ሆኜ በነገራችን ላይ በዚህ አምባሳደር ሺፑ ለሌሎቹ የተደረገው ነገር የኔ ገና ነው። ምንም 10 ሳንቲም የሚሆን ነገር ሁሉ አላገኘም። እሱ አይደለም የኔ አጀንዳ፣ የኔ አለማግኘት አይደለም። እኔም ከነሱ እኩል ነኝ። ሌላ ነገር ውስጥ እንዳልገባ ብዬ ነው። ስለዚህ አብሬ ከነሱ ጋር አንተ አብረህ ተበልተሃል። ኤኒዌይስ አሁን ምንድነው እኔ የምለው እነዚህ ሰዎች የምችለው ድረስ አብሬያቸው ለመሆን የነሱ እንትን ለመሆን የሁሉም አምባሳደሮች ስሜት በዚህ አጋጣሚ ይሄ ነው። ሁሉም በቃ ተገናኝቶ የሚያወራው ስለዚህ ነው። ለምንድን ነው ለሰው እንትን የማይደረገው የሚለውን ነገር ለማድረግ ኤኒ ታይም ክፍት ነው በራችን።